ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ይህ ሳቢያን ኤሌክትሮኒክስ ነው። ሳቢያን ኤሌክትሮኒክስ የተለያዩ የኤሌክትሮኒክስ እቃዎችን የጥገና አገልግሎት እንሰጣለን። እንዲሁም ያገለገሉ እቃዎችን እንገዛለን፣ እንሸጣለን፣ እንደዚሁም እንለውጣለን። ከፈለጋችሁ እናንተ በቲክቶክ፣ በፌስቡክ፣ በዩቲዩብ እና በኢንስታግራም ላይ እንዲሁም ዲኤም ያርጉልን፣ ይደውሉልን። በ0913841377 ስልካችን ነው። ባዮ ላይ ያለ ይደውሉልን። እንዲሁም ለወዳጅ ዘመዶቻችሁ ሼር አድርጋችሁ አጋሩልን። ዛሬ ላወራችሁ የወደድኩት እዚህ በከስተመሮቻችን ቤት አብዛኛው ጊዜ በምንሄድ ጊዜ ፍሪጅ ሊሆን ይችላል፣ ማይክሮዌቭ ሊሆን ይችላል፣ እንዲሁም የሀበሻ ምጣድ በማከፋፈያ ከባለው የቦታ ጥበት አንጻር በማከፋፈያ ይጠቀማሉ አብዛኛው ከስተመሮቻችን። እና ማከፋፈያ ደግሞ አንደኛ የፍሪጃችሁን ሞተር ያቃጥላል፣ እንዲሁም በቤታችሁ ውስጥ የእሳት አደጋ ይፈጥራል፣ ሶኬት ሊያቃጥል ይችላል። ስለዚህ አብዛኞቻችሁ መጠቀም ያለባችሁ ዳይሬክት ሶኬት ነው። ከግድግዳ ላይ ቢሆን ይመረጣል። ሁለተኛ ደግሞ በተለይ ፍሪጅ እና ቲቪ በስታፕላይዘር ቢሆን ሞር የተሻለ ነው። ስታፕላይዘር አደጋውን ሊቀንስ ይችላል። ፍሪጃችሁንም ከመቃጠል እንዲሁም ማይክሮዌቭንም እሳት አደጋ ከመፍጠር ይታደጋችኋል። ኤሌክትሮኒክስ እቃዎች ውድ ከመሆናቸው የተነሳ እናንተ ይህን ነገር ተጠንቅቃችሁ ካልተጠቀማችሁ ለከፋ ወጪ ይዳርጋችኋል ማለት ነው። እና ፍሪጅ ለምን ሊቃጠል ይችላል ወይስ ለምንድን ነው ካላችሁን፣ አንደኛ ማከፋፈያው ከረንቱን በጣም ይቀንሰዋል እና ሌሎችን ሶኬቶቹን ማከፋፈያውን ለሌላ ፐርፐዝ ከተጠቀማችሁት አንደኛ ማሳ ሊያደርግ ይችላል፣ ኮንታክት ሊያደርግ ይችላል። ስለዚህ እሱ ብልጭታ በፈጠረ ጊዜ ከረንቱን ከፍ ያደርገዋል ወይም ከረንቱን ዝቅ ያደርገዋል። እሱ ደግሞ ለኤሌክትሮኒክስ እቃዎች አደጋ ይፈጥራል። በተለይ ለቴሌቪዥን እና ለፍሪጅ እቃዎቻችን እጅግ በጣም ይጎደዋል። አብዛኛውን ግድግዳ ላይ ብትጠቀሙ ወይም ደግሞ ቲቪም ከሆነ አንድ ቲቪ ለአንድ ማከፋፈያ ታደርጉት የበለጠ ትጠቀማላችሁ። አንደኛ ለወጭም አትዳረጉም። ሌላው ግን የሀበሻ ምጣድን በማከፋፈያ የምትጠቀሙ እጅግ በጣም አደገኛ ነው። አንደኛ እሳት ሊያስነሳ ይችላል። እሳት አስነሳ ማለት ቤታችሁ ውስጥ ልጆች፣ ህጻናት ሊኖሩ ይችላሉ። እንዲሁም አጋዥ ሰራተኞቻችሁ ሊኖሩ ይችላሉ። እነሱንም እናንተ በሌላችሁበት የከፋ ጎረቤትንም አደጋ ሊያደርስ ይችላል። ስለዚህ ከማንኛውም የእሳት አደጋ ራሳችሁን እንደመጠበቅ እንዲሁም ደግሞ ማይክሮዌቭ ውስጥም አንዳንዴ ንዝረት ሊፈጥር ይችላል። ኦቭን ውስጥም ንዝረት ሊፈጥር ይችላል፣ ሰው ሊይዝ ይችላል። በተለይ ኦቭን በማከፋፈያ የምትጠቀሙ ሰዎች እጅግ በጣም አደገኛ ነው እና እባካችሁ ተጠንቀቁ እንላለን። የዛሬው መልእክታችን ነው። ለስራችን ከፈለጋችሁን በ0913841377 ላይ ይደውሉልን። ያገለገሉ እቃዎችን እንገዛለን፣ እንሸጣለን። እንዲሁም በጣም ጽድት ያሉ ፍሪጅ እና የልብስ መጠቢያ ማሽኖች በብዛት አሉን። ይደውሉልን። እናመሰግናለን።